ጤና ይስጥልኝ ብቻ ባላለው ዲናሞ ሰራተኛ ነኝ። ያው መበየጃ የቤት ውስጥ መበየጃ እንዴት እንደሚገናኝ ባጭሩ ላሳያችሁ ነው ፈልገው። አንደኛ 4 ሚሊዮን ሽቦ ነው የተጠቀምነው። ፕራይመሪ ጥቅል 4 ሚሊዮን ተጠቅሜ 45 ሜትር ነው በአንዱ ጎን የተጠቀምኩት ማለት ነው። አንድ ጎን ላይ 45 ሜትር ፕራይመሪ፣ አንድ ጎን 45 ሜትር ፕራይመሪ። ይሄኛው ደግሞ ሰከንደሪ ጥቅል ወይ ደግሞ ማሳፊሳ ይባላል። ይሄኛውን ደግሞ 15 ሜትር ግዴታ ነው። 25 ሜትርም ሊሆን ይችላል፣ ነገር ግን 15 ሜትር ግዴታ ነው። ይሄኛው ደግሞ 45 ሜትር ማግኔቲክ ፊልዱ በስርዓት እንዲመጣ ግዴታ ነው። ስለዚህ ሁሉንም አራቱንም ፕራይመሪ በዚህ አንድ ፕራይመሪ አንድ ሰከንደሪ ወደ አንድ አቅጣጫ ነው የተጠቀለልኳቸው። ይሄኛውንም ወደ አንድ አቅጣጫ ነው። ሁለቱም ወደ አንድ አቅጣጫ ነው የተጠቀለሉት፣ ወደ አንድ አቅጣጫ ነው የተጠቀለሉት። ስለዚህ ፕራይመሪን ጅምሩን ካገናኘን ሰከንደሪን ደግሞ መጨረሻውን ነው የምናገናኘው ማለት ነው። በአንድ አይነት አጠቃለል ማለት ነው። ሁለቱም ወደ ቀኝ ከተጠቀለለ ወደ ቀኝ፣ ወደ ግራ ከተጠቀለለ ነው ወደ ግራ፣ ሁሉም አንድ ሆነው ማለት ነው። ስለዚህ ግንኙነቱ እንዴት ነው የሚሆነው ከተባለ ጅምሩን ፕራይመሪን ካገናኘን የዚህን ደግሞ ሰከንደሪን ደግሞ መጨረሻውን ነው የምናገናኘው። ያኔ 4 ገመድ ጫፍ ይተርፋል ማለት ነው። ያኔ በሚተርፍበት ሰዓት እነዚህ ሁለቱ ፕራይመሪ አንዳንድ ጫፍ መጨረሻቸው ኤሌክትሪክ ይገናኛል። ይሄኛው ሁለቱ ሰከንደሪ ደግሞ ጅምራቸው ማሳና ፊሳ ይሆናል ማለት ነው። ያኔ በሰላም ይበይዳል ለማለት ነው።